እንግዳ ገብቷል። እንኳን ደህና መጣልን በሉ። የተከበሩ ጥላውን እዚህ ግቢ ያመቻቸልን ሁሉም ነገሮችን ወደዚህ የሚስበን ማንን የሚል ነገሮችን እዚህ ቆመን እንድንነጋገር ስለፈቀዱልን እጅግ በጣም ከምስጋና ጋር በድጋሚ እንኳን ደህና መጣችሁ። እንግዲህ እንኳን ደህና መጣችሁ ወደ ማለት ልመለስ አላዛዛም አልችልም። ብዙ ፕሮሲጀር ማስጠበቅ ላይ ኮኦፕሬቲቭ መስራት እንጂ ብዙ ጊዜ ላይ መናገር ላይ ችግር አለብን። የተከበሩ ዶክተር ጌታቸው መለሳ የኢትዮጵያ የህብረት ስራ ኮሚሽን ኮሚሽነር፣ እንኳን ጥሪያችን የወጣቶችን ጥሪ ሰምቶ የጨፌ ወጣቶችን ለህብረት ስራ ማህበር ጥሪ ፕሮሲጀር አልጠበቀም፣ ፕሮቶኮል አልጠበቀም። ጥሪያቸው ሳይዙ የያዙትን ዓላማ ይዞ በመሃላችን ተገኝቶ ለወጣት በሰጡት ክብር ልክ እኛም እጅግ በጣም ልናከብራችሁና እንኳን ደህና መጡልን ዘርስተልን እጅግ በጣም ልናመሰግን የምንወድ ህብረት ስራ ኮሚሽንን ለመምራት ቆርጦ የመጡ ፍሬያማነታችንን ደግሞ ቀደም ብሎ የተመሰረተ ከዚህ በኋላ ደግሞ የበለጠ ደረጃ በደረጃ በየፕሮግራማችን በየእቅዳችን በየፕሮግራማችን ብቻም ሳይሆን መንግስት የነደፈውን እቅድ ማህበራችን ያወጣውን እቅድ ከግብ ደርሰን የአዲስ አበባ ከተማ አስተዳደር የአዲስ አበባ ከተማ ህዝብ የማህበራችን አባል ብቻም ሳይሆን ሌሎችም ሁሉ ህዝብ አገልጋይነታችንን እያሳየን የግብርና ምርት ውጤቶችን እያስገባን እንድንሰራ ከእኛ ጋር ለመስራት ላሳዩን ቁርጠኝነትና መጥቶ መታየታችሁ እጅግ በጣም ልናመሰግናቸው እንወዳለን። በድጋሚ እንኳን ደህና መጡ ልንሄዶታል። ከዚህ በመቀጠል የጨፌ ወጣቶች ለህብረት ስራ ማህበር ዘርፈ ብዙ ፈተናዎችን፣ ችግሮችን፣ ውጣ ውረዶችን፣ ቢሮክራሲዎችን ሁሉም ወጣት ከየት ጀምሮ ነው ከመቼ ጀምሮ ነው በአዋጅ 985 2009 የሚደራጀው ሲባል እንዳልነበረ አሁን በኢትዮጵያ ደረጃ ተምሳሌት ሆነን እነሆ ሶስተኛ ዓመታችን የክብረ በዓል ዋዜማ ላይ እንገኛለን። ቀኑ ዛሬ ነው። በ9ኛ ወር ከየክልሉ ለሚመጡት አባሎቻችን አቀባበል የሚያደርጉት እነኚህ በዚህ መልኩ አባሎቻችን እንኳን ደህና መጣችሁ ይውጣብን። እጅግ በጣም የምናከብራችሁ የምንወዳችሁ አመራሮች፣ አባሎች ደከመን ሰለቸን ሳይሉ ሁሉ መስዋዕት እየከፈሉ ቀን ተሌሊት እየሰራን ማህበሩ በ3 ዓመት ውስጥ ከ300 ሚሊዮን በላይ ካፒታል ሊያስመዘግብ የቻለ ኃይል ባይታይም የሚዳሰስ ባይታይም የሚቀመስ ባይታይም የሚጨበጥ ማህበራችን ለከተማም ብሎም ለሀገር የፖለቲካ ውጥንቅጥ የገበያ ማዋዠቅ ቀጥ ለጥ አድርጎ ተቆጣጥሮ የጤፍን ንጉሥ ተብለናል። እንኳን ደስ አላችሁ። በዚህ መልኩ ማህበራችን የሚሰራው ስራዎችን የሚቀጥለው ቀጣይ ስራዎችን ዲሲፕሊን በሆነ መልኩ የኮኦፕሬቲቭ 7ቱ መርህ በተከተለ መልኩ እኛም ማህበራችን አባላቶችም ሁሉ በጋራ ሆነን በመፈቃቀር በመዋደድ በመተሳሰብ በመግባባት በአንድነት አንድ ሆነን በፍቅር ስራችንን ከግብ እንደምናደርስ ከወዲሁ ልናረጋግጥላቸው እንወዳለን። ከዚህ በመቀጠል የተከበረውን የግቢው ባለቤት
የዚህ ፍቃደኝነቱን መክፈቻውን እሳቸው ማድረግ ነበረባቸው። አቶ ጥላሁንን ሞቅ ባለ እንድትጋብዙልኝ ወደ መድረክ እንድትሸኙልኝ ጥሬን አቀርባለሁ። ከክብር ጋር አመሰግናለሁኝ። ይሰማል? ይሰማል? እሺ፣ አመሰግናለሁ። እንኳን ደህና መጣችሁ። ነጋ የተከበሩ አቶ ሰኒ፣ የተከበራችሁ የጨፌ ሁለገብ የህብረት ስራ ቦርድ አመራር እንዲሁም አባላት፣ በዛሬው ዕለት እንግዲህ ለመጀመሪያ ጊዜ ነው ወደዚህ ስራ ስመጣ። አንድ ወር በአንድ ወር ውስጥ ጨፌ ኦሮሚያ ላይ በመገኘቴ እኔ በጣም ደስታ ይሰማኛል። ይህንንም ደግሞ ክቡር አቶ ሰኒ ቢሮ ድረስ በመምጣት አጠቃላይ ያለውን የጨፌ ኦሮሚያን እንቅስቃሴ ምን እንደሚመስል በተለይ አገር አቀፋዊ ይዘት ያለው ሆኖ የተደራጀ እንደሆነ በዝርዝር አስረድተውኛል። ለዚህም እኔ ታላቅ ምስጋናና አክብሮት አለኝ። የህብረት ስራ ማህበራት ለሀገራችን ኢኮኖሚ በጣም ወሳኝ እና ከፍተኛ አስተዋጽኦ በተለይ ደግሞ የማይተካ ሚና አላቸው ብለን ነው የምንንቀሳቀሰው። ለአንድ ሀገር ኢኮኖሚ እድገት ሶስት መሰረታዊ የሆኑ አካላት አሉ፣ ተዋናኝ ማለት ነው። አንዱ መንግስት ሲሆን፣ ሁለተኛው ግለሰቦች ወይም ባለሀብቶች፣ ሶስተኛው ደግሞ የህብረት ስራ ማህበራት ናቸው። ስለዚህ የአንድ ሀገር ኢኮኖሚ እድገት ሶስት እንደ በርጩማ የሆኑ አንዱ ቢቆረጥ በሁለት እግር መቆም ስለማይቻል ማለት ነው ቦምቦሩ። ስለዚህ እነዚህ ከፍተኛ ተሳስረው መስራት መቻል አለባቸው። በዚህ መሰረት ሀገራችን በተለይ የሀገር በቀል ኢኮኖሚ እድገት ቀርጻ በመንቀሳቀስ ላይ ትገኛለች። በዚህም ህብረት ስራ ማህበራት ትልቅ አስተዋጽኦ እያበረከቱ እንዳለ ማየት ይቻላል። በሀገራችን ወደ 106,000 የሚሆኑ መሰረታዊ የህብረት ስራ ማህበራቶች አሉ። 106,000 በላይ ማለት ነው። እነዚህ ደግሞ አጠቃላይ ወደ 26,000 ቤተሰብ አባላት አላቸው። ወደ 26,000 ሚሊዮን ማለት ነው። ይሄ በቤተሰብ ስናስበው 75 ሚሊዮን አባላትን ተደራሽ ያደርጋሉ ማለት ነው። ኦልሞስት የኢትዮጵያን ህዝብ ከግማሽ በላይ 3/4 የሚሆነውን የህብረት ስራ ማህበራቶች ተደራሽ ያደርጋሉ። ይሄ ለምንም ለማንም የሚጠቅም ተቋም እንደሆነ ማየት ይቻላል ማለት ነው። ማንም በዚህ መልኩ ተደራሽ ሊያደርግ የሚችል ተቋም የለም እንደ ህብረት ስራ ማህበር። አጠቃላይ 401 ዩኒዮኖች አሉን። 401 ማለት ነው። 401 ዩኒዮኖች አሉን። 5 ፌዴሬሽን አሉ። 3ቱ ሁለገብ ሲሆኑ 2ቱ ደግሞ የገንዘብ ቁጠባና ብድር ፌዴሬሽኖች ናቸው። ኦሮሚያም የህብረት ስራ ማህበራት ፌዴሬሽኖች አሉ። የገንዘብና ቁጠባ እስካሁን ድረስ ኦሮሚያ ላይ አልተደራጀም። አዲስ አበባ ላይ ያለ እዚህ ውስጥ ማለት ነው። አዲስ አበባ ውስጥ ምናልባት እናንተም የገንዘብና ብድር ቁጠባ ተቋም በአንድ በኩል አባል ልትሆኑ ትችላላችሁ ብዬ አስባለሁ። ዞሮ ፌዴሬሽኖች አሉ። እነዚህ የሚያንቀሳቅሱት ካፒታል ከ40 ቢሊዮን ብር በላይ ነው። አጠቃላይ ፌዴሬሽኖችም ሁለገብ የህብረት ስራ ማህበራትም ዩኒዮኖችም ሆኖ ማለት ነው። ወደ ብድርና ቁጠባ ስንሄድ ደግሞ ወደ 25,000 የሚሆኑ መሰረታዊ የህብረት ስራ ማህበራቶች አሉ ማለት ነው። 25,000 እነዚህ ወደ 38 ሚሊዮን ማለት ቢሊዮን ብር ያንቀሳቅሳሉ። ምን ያህል በኢኮኖሚ ውስጥ ህብረት ስራ ማህበራቶች ትልቅ ድርሻ እንዳላቸው መገንዘብ ይቻላል። የስራ ዕድል ፈጠራን ስናይ ቋሚ ብቻ ወደ 42,000 የሚሆኑ አጠቃላይ ቋሚ የስራ ዕድል ፈጥረዋል። የጊዜያዊውን ስንጨምር ከ1.9 ሚሊዮን በላይ ነው ማለት ነው። ስለዚህ እነዚህ የህብረት ስራ ማህበራቶች ለኢኮኖሚው ለሀገራችን ኢኮኖሚ እድገት ከፍተኛ አስተዋጽኦ እያበረከቱ ያለበት ሁኔታ እንዳለ ማየት ይቻላል። የወጣቶችና የሴቶችን ተሳትፎ ስናይ ደግሞ የሴቶች ተሳትፎ በተለይ ደግሞ በብድርና ቁጠባ ውስጥ 33% ናቸው። አብዛኛው ሴቶች በገንዘብና ቁጠባ ላይ አመራርም አሉ፣ አባላትም አሉ። ወጣቶች ወደ 28% ድርሻ አላቸው ማለት ነው። ስለዚህ ይህ የህብረት ስራ ማህበር ከታች ጀምሮ እስከ ላይ ድረስ ስናየው ሁሉን ህብረተሰብ የሚያሳትፍ በኢኮኖሚ ውስጥ ትልቅ ተጽዕኖ የሚፈጥር በተለይ ደግሞ ገጠርና አርሶ አደሩን ትራንስፎርም እናድርግ ብለን ስናስብ
ያለ ህብረት ስራ ማህበር ገጠርን ትራንስፎርም ማድረግ አይቻልም። አሁን መንግስት የገጠሩን ህብረተሰብ ትራንስፎርም እናድርግ ይላል። ህብረተሰቡን ትራንስፎርም ለማድረግ በማን አማካኝነት ነው ትራንስፎርም ወደ ያለበት? በህብረት ስራ ማህበራት አማካኝነት ነው። ህብረት ስራ ማህበራት አግሮ ኢንዱስትሪ ፕሮሰስ ውስጥ እየገቡ አርሶ አደሩን ትራንስፎርም ማድረግ መቻል አለባቸው። ቋሚ በተለይ ደግሞ በከፍተኛ ኢንዱስትሪ አግሮ ኢንዱስትሪ ውስጥ 39 የሚሆኑ የህብረት ስራ ማህበራቶች በኢንዱስትሪ ውስጥ በከፍተኛ ደረጃ ተዋናይ ናቸው። ወደ 340 የሚሆኑ መካከለኛና መለስተኛ የሚሆኑ በአግሮ ኢንዱስትሪ ውስጥ ተዋናይ ናቸው። ስለዚህ በሂደት ምንድነው እያደረግነው ያለነው? ጨፌ ሁለገብ የህብረት ስራ ማህበርም ወደዚህ ማድረግ መቻል አለበት ማለት ነው። ትራንስፎርም እያደረገ ሊሄድ የሚችልበትን ሁኔታ መፍጠር መቻል አለበት። ስለዚህ የህብረት ስራ ማህበራት የማይተካ ሚና አላቸው ብለን ስናስብ ገጠሩንም ትራንስፎርም በማድረግ የገበያ ትስስር በመፍጠር የአርሶ አደሩን ህይወት ወደ ተሻለ የወጣቱን ህይወት የሴቶችን ህይወት ወደ ተሻለ ደረጃ በማሸጋገር በኩል ከማንም በተለይ ደግሞ መንግስትና ግለሰቡ የማይሸፍነውን ህብረት ስራ ማህበራቶች ይሸፍናሉ ማለት ነው። ስለዚህ ትልቅ ድርሻ አላቸው ብለን ነው የምንወስደው። አሁን ትልቁ ችግር የህብረት ስራ ማህበራቶች እንደተባለው በተለያየ መልኩ መንግስት ትኩረት ሰጥቶ ሊሰራቸው ይገባል ብለን እናስባለን። ትልቅ ድርሻ አላቸው፣ የኢኮኖሚን የሚያንቀሳቅሱ ናቸው፣ ገጠርን ትራንስፎርም ያደርጉ ናቸው ብለን ካልን ከማንኛውም በላይ የህብረት ስራ ማህበራቶች ትኩረት ተሰጧቸው በኢኮኖሚ ተዋናይ ሊሆኑ ይገባል። ሌሎች ያደጉ ሀገሮችን ስናይ ምናልባት አንዳንድ በተሞክሮ ያያችኋቸው ሊኖሩ ይችላሉ። በጣም የበለጸጉ የሚባሉትም አገሮች ከህብረት ስራ ማህበር ስራ ውጭ ስራቸውን አይሰሩም በሁሉም። ስለዚህ አሁን የጀመርነው ስራ አለ፣ ሪፎርም ማድረግ አለብን ብለናል። የህብረት ስራ ማህበራት በራሱ ሶሳይቲው ሪፎርም መደረግ መቻል አለበት። ፋይናንስ ችግር አለብን። ባንክ እንደ ልባችን ሄዶ ለህብረት ስራ ማህበራት የሚያበድርበት ሁኔታ የለም። ስለዚህ የራሱን የቻለ ባንክ ሲስተም ሊኖረው ይገባል የሚል ሀሳብ አለን። ሪፎርም መደረግ አለበት። በጣም ተጽዕኖ ፈጣሪ የሆነ የህብረት ስራ ማህበር መፈጠር አለበት። ቁጥር አይደለም። አሁን 106,000 ብለናል አይደለም? 401 ዩኒየን አለ ብለናል። 23,000 ሳኮዎች አሉ ብለናል። እነዚህ ግን የወቅቱን ገበያ ሁኔታ ግን ተጽዕኖ እያደረጉ አይደለም። ሁላችሁም የምታዩት ይህን ነው አይደል? የሆነ ኑሮ ውድነት በመጣ ቁጥር የሆነ ችግር በመጣ ቁጥር ነው ዩኒየኖች ወይም ህብረት ስራ ማህበራት የት አሉ ተብሎ የሚፈለጉ እንጂ ገና ትልቅ ደረጃ እንዲደርሱ እገዛና ክትትል ድጋፍ እየተደረገላቸው አይደለም። ስለዚህ በዚያ መሰረት ምን ማድረግ አለብን? ቁጥር ማብዛት ሳይሆን ሪፎርም እያደረግን በጣም ተጽዕኖ ፈጣሪ የሆነ ዩኒየን እና ህብረት ስራ ማህበራት መፍጠር መቻል አለብን። ይህንን ከአሁኑ እናንተ ጋር ሆነን ልንሰራ ይገባል። ይህንን ደግሞ ፌዴሬሽኖች ሊኖሩ ይገባል፣ ሊጎች ሊኖሩን ይገባል። በሀገር አቀፍ ደረጃ ሊግ የለም። ስለ ህብረት ስራ ማህበር ወክሎ የሚናገር ሊግ የለም። ሌሎች ሀገሮች ላይ አለ ሊግ። ብዙ ጊዜ የህብረት ስራ ማህበር የመንግስት አካል አድርጎ ነው ማንኛውም የመንግስት አካል የሚቆጥረው። ልክ እንደ መንግስት አካል የህብረት ስራ ማህበራትን እንዲያርጉልኝ እንዲፈጽም በዚህ ሂድ ሚል የመንግስት አካል ነው ያለ። የህብረት ስራ ማህበራት ራሳቸውን የቻሉ ከመንግስት ነፃ የሆኑ ኦቶኖመስ ኦርጋናይዜሽን ናቸው። ስለዚህ በዚህ መሰረት በራሳቸው መንግስትን ተጽዕኖ ሊያሳድሩ በሚችል መልኩ ገበያውን ራሳቸው ሊቆጣጠር በሚችል መልኩ ግለሰብ ዋጋ እያወጣልን አይደለም መሄድ ያለበት፣ ነጋዴ ዋጋ እያወጣ አይደለም መሄድ ያለበት። ህብረት ስራ ማህበራቶች ዩኒዮኖች ገበያው ላይ በጣም አክቲቭ ተዋናኝ ሆነው ዋጋ እያወጡ መሄድ መቻል አለባቸው። አርሶ አደሩ ጋር ቀጥታ ግንኙነት አለን እያልን የአርሶ አደሩን ምርት ግን በመካከል ደላላ ይወስደዋል። ህብረት ስራ ማህበራቶች ምን እየሰራን ነው? እኛንን ወስደን ገበያውን ማረጋጋት መቻል ያለብን። እሳት ማጥፋት ስራ መስራት የለብንም። በዚህ መልኩ ጨፌ የሁለገብ የወጣቶች ማህበር አዲስ አበባ ላይ ግንባር ቀደም ፈርቀዳጅ ሆኖ ከዛሬ 2 ዓመት በፊት የእሁድና የቅዳሜ ገበያን በመፍጠሩ እና አሁን ደግሞ በሌሎችም ከተሞች በትልልቅ ከተሞች እየሰፋ ያለበት ሁኔታ ነው። ሊመሰገን ይገባል። እኔ ለጨፌ ሁለገብ የህብረት ስራ ማህበር ታላቅ ምስጋና አርያ ነው። ስለዚህ ይህንንም የበለጠ አስቀጥሎ መሄድ መቻል አለበት። ይህን ሲያደርግ የጨፌ ሁለገብ የህብረት ስራ ማህበራት ማሰብ ያለበት በ5ቱ አቅጣጫዎች መግቢያዎች ትልልቅ መጋዘኖችን መገንባት መቻል አለበት።
ከማን ጋር ሆኖ? ከአጋር ድርጅቶች ጋር ሆኖ፣ ከፌዴራል ህብረት ስራ ኮሚሽን ጋር ሆኖ፣ ከሌሎችም ከአርሶ አደሩ የሚመጣው ምርት እኛው ራሳችን የገበያ ዋጋ ወይም የምርት እጥረት ፈጣሪ ሳንሆን አረጋጅን መሆን ያለብን። አሁን እያየን ያለነው ገበያ ውድነት ሲኖር እኛም ገዝተን ለህብረተሰቡ ለማቅረብ ነጋዴውም ገዝቶ ለህብረተሰቡ ለማቅረብ በሚያደርገው ጥረት ዋጋን የበለጠ እያስወደድን ነው። ስለዚህ ቀድሞ ገዝቶ የማረጋጋት ስራ መስራት መቻል አለበት። እነዚህን ማሰብ መቻል አለብን ብለን እናስባለን እና ጨፌ ወጣቶች ሁለገብ ስራ ማህበር በተለይ በዚህ አጭር ጊዜ ውስጥ እየሰራ ያለው የገበያ ማረጋጋት ስራ፣ የገበያ ትስስር በመፍጠር ሌሎችም ወደ የጀመራቸዋለሁ ወደ ፕሮሰስ ውስጥ ለመግባት እያደረገ ያለው ጥረት በ3 ዓመት ውስጥ ሊበረታታና ሊደነቅ ይገባል የሚል አስተያየት አለኝ። እንግዲህ ጨፌ ሲጀመር 3 ዓመት ነው። የዛሬ 3 ዓመት ግንቦት ወር ውስጥ ነው ተብሎ ነው የሚታሰበው አይደለም። በፌዴራል ደረጃ ቀጥታ የህብረት ስራ ማህበር ያደራጃቸው 24 ማህበራቶች አሉ። ከ24 ውስጥ አንዱ ጨፌ ወጣቶች የሁለገብ የህብረት ስራ ማህበር ነው። አጠቃላይ ወደ 12000 አባላት የያዘና ካፒታሉን ስናይ የተንቀሳቃሽና የሌላውን ጨምረን ስናይ ወደ ከ3 ሚሊዮን ብር በላይ ካፒታል እንዳላችሁ ነው ያለኝ መረጃ። ይሄ በ3 ዓመት ውስጥ በጣም ያበረታታ ስራ እየሰራችሁ ያለበት ሁኔታ ነው ያለው። በተለይ ገበያ ማረጋጋት ላይ ከፍተኛ ስራ እየሰራችሁ ነው ያለው። አሁን ደግሞ ዛሬ 3ኛ ዓመታችሁን በተለይ የአዲስ አበባ የጨፌ ወጣቶች የሁለገብ የህብረት ስራ ማህበር አባላት 3ኛ ዓመትን ጉባኤያቸውን ለማካሄድ ስለሆነ የተሰበሰባችሁ እንኳን አደረሳችሁ ለማለት እወዳለሁ። በቀጣይ ያው ሰፊ ስራ እንደሚኖራችሁ ገነዘባለሁኝ። የበለጠ ተጠናክራችሁ የበለጠ ከዚህ በላይ አድጋችሁ አብባችሁ ፋፍታችሁ ህብረት ስራ የሚለውን ትርጉም ህብረት ስራ ቤተሰባዊ ነው አይደለም? አንዱ መርሆ ቤተሰብ ነው። ቤተሰብ ደግሞ በጣም ይደጋገፋል፣ ይረዳዳል፣ አንዱን ችግር አንዱን ይፈታል ማለት ነው። ከዚያ ባለፈ ደግሞ እኮ የአጠቃላይ የህብረት ስራ ማህበር አባል ያልሆነውንም እኮ በገበያ ትስስር ችግሩን እንፍታ እያልን እየተንቀሳቀስን ነው። ስለዚህ ብዙ ነገር ይጠበቅባቸዋል። በድጋሜ እንኳን አደረሳችሁ ለማለት ወዳለሁ። አመሰግናለሁ። ኦሮሚያ መለያየት ስማችን ነው እንጂ ሁላችንም አንድ ነን። ሁላችን አደራ ጭምር ነው። ሞገስ ልበሱ። ስልጣን ላይ ስልጣን ይምጣ፣ ከስልጣን የሚያነሳ አይምጣ። ስልጣን ይጨመር። በሚቀጥለው እንገናኛለን። አመሰግናለሁ። በመቀጠል ወንድማችን ነው ገለቶሉ አማ ሞራ መሸራ ሞቱማ ፈካት ሞራ ቀና ኦጋት ነምኒ ከሰጡ ከረነት ገረገደ ፍንጫው ወፉ ይሶዳል መቃቀነ ሲያም ካልሞሉ ከናስ ዶሬ ባለ አዋምቻ ይጎል አረገሩ በከና ተተይኩን በከሰናት ኢሳኒ ኢስነ ጂረከና ኢስነ ገለተ ዱዳ ቀን ዋምባሊያን ሱመርባን ዋን ኢሳኑ ኑፍስ ወጀተን ወልዳለ ገርጎተ ጨፍቴት ከዲአበ ባይተ ጅራ ሐምሌሲ ጃለለ ዱዳለ ናስማ ገለቶማ ማኔጅመንቱ ኢሳኒ ኬሳ የሮ መረሳታ ገጨልቀባ ተራካሴ ሙፋና ዴማችሁ አያሎ ኦባያና ጀዳሙ ዛሪስ ጭሞሌ ወረነ ዱወን አበታንኩን ፉል ኢሳኒ ነመሱራች ባይ ኢሳኒ ጭሞሌ አንሱዳቱ አሱዳቱ መሌሙ ይሱዳቱ ወጅንታኔ ጋር ሶዳች ወጅንታኔ ሶዳች ነመሌ ወል ሶዳን አማ ወልጃለና ከበጃ ቀባ
Obbaayana iddoo isaan dhuunfaa management isaanii keessa yeroo marasaa kan jalqaba irraa kaasee dhuunfaan adeemaa jiru ayyaaloon obbaayana jedhamu isaanis cimoolee warra nurreewwan dhaabbatan kun fuulli isaanii nama sodaachisa baay'een isaanii ciccimoolee an sodaatu malee hin sodaatu wajjin taanee garuu sodaachisa wajjin taanee sodaachisna malee wal hin sodaannu amma wal jaalannaa kabaja qabaa obbaayana iddoo isaan dhuunfaa galatoonni duris sagalee waldaati duris humna waldaati cimoota harkistanii ergaas fiddanii booda akka horii nutti cuuftanii nurraan badina nu jala deema nu fuuldura deema nu cimsa nuuf kabajooma galatooma kana waliin qabatee gaggeessitoota keessattis hooggantoota waldaa Reedoo Caffee keessattis nuuf makamanii jiru. Bunni agama tamti agama silas hordoffiiwwan adda addaa hojiiwwan adda addaa piroojeektiiwwan adda addaa jalqabamanii xumuraan kan jiru seensa irratti ilaallee irraa manni baaburaa inni nuyi sila afur achi qabna jamoo irraa tokkoffaa irraa jennu haala kanaan jalqabamee hundumtuu hojjeta gaa waldaa hojii gamtaati waan ta'eef jechuudha argaa jirtu kun tajaajila baaburaa fi gurgurtaa midhaanii yaa'u manni baaburaa isin asitti argitan kun ganaa piroojeektii otoo raawwatiin feesaa ta'e miti kun asitti xumuramee kompiliit ta'e. Ati yeroo kennaa ture jennee abbaan mul'ataa fi pirezidaantii waldaa Reedoo Caffee hojii gamtaa walii galaa kabajamoo Obbo Sanyii Iddesoon biiroon yeroo eenyummaa waldaa achaa dhuftee waldaa karaakterii waldaa mul'ata waldaa qabiyyee waldaa kontentiin isaa maal akka fakkaatu eessaa akka eessatti deemaa akka jiru yerootti leenjisaa kennanidha. Kun ammasitti fufee jira boris itti fufa gaa sadaffaa kanaa dhufaa jira badhaasa yeroo argatu dhaga inni kun bara sadarbee kana keessa lammaffaa bahee amma immoo tokkoffaan ba'a ayihoop kana immoo sirreessuu qaba akkamitti goona adaraa keenya akkuma harka rukunne kana hojiidhaan immoo dhuguma sure fact figure waan mul'atu waan ta'eefi miseensonni risoorsiin akka sassaabamu sheerii gurguramaa jira sheeriin namoonni akka isaan mobilaayiz godhan kaapitaalli waldaa kana akka guddatu ol kaawwannaa waldaa kana jabaatee akka guddatu otoo hojjetu otoo baasii hojjetu ol kaawwannaan isaa cimuu qaba. That is guarantee for us. Nuuf guaranteedha, nuuf wabiidha, nuuf qabeenyadha waan ta'eefi gudiwili guddaa qaba. Namoonni miseensa objektiivii akkasii qabatee waldaan hin dhumne gaa kun dhibba tokko kuma jaa'idhanii sila isaan keessa jechuudha. Yaa kanaaf yeroo ol bita'ametti dhaqamu yeroo sana dibeen gochaa turanii haala kanaatiin amansiifamee inni sun chaappaan silaa sun irratti dhaamuu danda'ame. Miseensota kan damee buraayyuu geggeeffataa ture kana fakkaata. Yaa'iilee kan miseensota kan damee holotaa kana fakkaata. Yaa'iilee miseensota kan damee sulultaa yeroo tun darbee kana fakkaata. Yaa'iilee miseensota kan damee sabbataa kana fakkaata. I hope warra citaa sun directionin kenname strategiin ba'ee wantoonni adda addaa sun Israa'el maraa raawwii gabaasa hojii manaajimentii keessa galu isaan kun wali jedhanii hojiitti yeroo hiikaman financially balance bittiin income statement keessatti immoo sila warra dhufanii mul'atan karaa sanaatiin jechuudha. Waldaan Reedoo Caffee hojii gamtaa walii galaa waldaalee hojii gamtaa adda addaatiif leenjii yeroo kennu miseensotaaf hin kennaa waldaalee waggoota 16-17 dura hundeeffamanis kennaa jira gara fuulduraattis hin kenna.
umurii miti waan ta'eef yeroo jiraate fi hooggantoonni bulchiinsa magaalaa Finfinnee dhiyeessii qaala'insa gabaa fi ayyaanota sababeeffachuuf dhiyaate yeroo daawwatan qaamoleen adda addaa hojii kana yeroo adda addaa ilaalu qaamaan haala kana fakkaata jechuudha. Hirmaattota miseensota mana maree walgichaatiif qaamoleen ilaallatu wajjin bu'aan odiitii yeroo mirkanaa'uudha. Yeroo adda addaatti hordoffii akkuma gochaa turan dha. Inni amma asirratti argaa jirtan kun bara jalqabaa odii ta'edha. Odii kan godhu Komishinii Hojii Gamtaa Itoophiyaati. Achirraa eeyyama fudhatan waan ta'eef yeroo barbaadanii daareeshiniin kennamee istiraateejiin ba'ee wantoonni adda addaa sun isaan maraa raawwii gabaasa hojii manaajimentii keessa galu. Isaan kun immoo deebi'anii hojiitti yeroo hiikaman faayinaansiyaalii baalaansii inkaam istaatimentii keessatti immoo sila warra dhufanii mul'atan karaa sanaatiin jechuudha. Waldaalee dargaggoota fi hojii gamtaa walii galaa waldaalee hojii gamtaa adda addaatiif leenjii yeroo kennu miseensotaaf hin kennaa waldaalee waggoota 16-17 dura hundeeffamanis kennaa jira gara fuulduraattis hin kenna umurii miti waan ta'eef yeroo jiraate jalqabaarra piroofiitiidhaan jalqabe actually baay'ee kan namatti tolu waldaa dhiisaatii bizineesiin profit oriented ta'an waggaa 2 waggaa 3 loosii keessaan kan isaan ittiin induction marketii keessa yeroo galan production sanarratti bu'aan yaadama jedhamee yaadamu. Kana jechuun baasituun baay'atu hin taane humna namaatiin maallaqatti kan hin jijjiiramne humni miseensotaa labarii beekumsi ogummaan hojiidhaan humnaan beekumsaan yeroo isaaniitti kennuudhaan otoo maallaqatti hin jijjiirin baasii baay'een inkaan bayra jechuudha kaashii otoo hin taane. Kanaaf sabsiisuun wal godhee poozitiivii bu'aa akka argatan godheera bara jalqabaa waggaa jalqabaa sanaaf irraa ka'ee jechuudha. Lakkoofsa isaa yaamanuma daadhuudha amma kanaa ol deemneerra waan ta'eef kana eeruun jechuudha. Kanaaf maaloo haamilee miseensotaaf isinis ta'uu danda'u warra doorbiraas ta'uu danda'u dhuguma haamilee ofii kennaa thank you very much. Thank you. Gura baada waggoota 10 keessa yuunivarsiitii Maajirraa yeroo waraqaa galataa waldaa dargaggootaa fi hojii gamtaa walii galaa kennamuuf. Egaa dhalootaan miti waggaa 17ffaa waldaan suni waldaan keenya waggaa 3ffaa yuganaa guutaa hojii dhagaa waan godhamu hin jiru. Yeroo tokko ilma liqimfama. Maaliif amma yaa waan qabatamaa tokko liqimsinuma afoo amma dargaggeessitti galamti. Miseensota amma namoota dhuguma jechuun namni yeroo tokko itti dhiyeenyaa warri hundoofne yaa liqimsaa gaa waan godhamu hin jiru. Yaa hojiidha poolisii akkasitti itti fufaa. Isuma jedhu dhuguma haala kanadha. Ayyaana masqalaa fi irreechaa bara 2015 darbe irratti nageenya kabachiisuun waraqaa ragaa bulchiinsa magaalaa nageenya magaalaa Finfinnee irraa waldaaf kennameera. Yeroo sana ayyaana irreechaa uummanni Oromoo godinaalee naannolee adda addaa irraa hin dhufu kan 2016 itti fufaa immoo miseensonni haadha walitti qabaman kun immoo miseensota kutaalee magaalaa Finfinnee adda addaa keessaa walitti qabaman. Yeroo kan nama tokko akka addaraasa kanaa miti yaa wal faanatti galla miti waan ta'eef yeroo kan nama tokko immoo kana fakkaata. Magaalaa Finfinnee keessa namni jiraatu wantoota maateriyaalii asirratti hiramanii fi wantoota keessa jiran sana guuttachuu qaba waan ta'eef isa har'aa qofa yoo taane isa har'aa hojjetamu isa borii har'a kan jiraannu waggoota 3-4 dura kan murteessinedha. Har'a kan murteessinu immoo ganaa waggoota 3-4-5 dura kan jiraannudha waan ta'eef. That is a best and a critical decision. Kana fakkaata. Egaa waldaan keenya firfirsaa miti. Waldaan keenya waldaa firfirsaa miti. Arboosha miti waldaan. Taateejii ofiisaa akkaataa deemsa qabaa. Arboosha kan jechisiifne immoo qusannoo irratti waldaalee 100 ol ta'an keessaa baankiin hojii gamtaa Oromiyaa baankii walgahii hundeessanidha waggaa waggaatti ayyaana gidduu jiran. Isaan sun immoo waldaalee irratti itti aanaa pirezidaantiiti badhaasota kompiitaraa, piriintaraa fi gosoota adda addaa waraqaa ragaa jira. Amma waggaa 2 daddarbasinee lachuu biiroo fudhatanii argattu amma. Lachuu kaawwannaadhaan waraqaa hin argate fi waan argate sadaffaarratti immoo adaraa gahee keenya bahuu qabnaadha. Maaliif komeensheer kan godhannu waan baay'ee qabna waan ta'eef namoonni as keessa jirtan kun namoota salphaa miti ayihoon. Kanaafuu adaraa kan jennuudha isaan kanadha. Isaan kun immoo walitti qabaa boordii baankii hojii gamtaa Oromiyaati Dr. Fiqiruu jedhamu. Kanaaf haala kanarraa dhufuudha hundinuu waan ta'eef gara fuulduraatti
magaalaa Finfinnee kana keessatti nu laallatan dhufu keessumaa magaalaa Finfinnee kana keessatti maal hojjeta waldaan keenya aayidiyaalii isin immoo kutaa magaalaa keessatti galtanitti dhuftanii galtanii yoo deebitan piroojeektiin kun jira kun waggaa tokkotti adeemsa gochuu dandeenya kan jedhu aayidiyaa adda addaa mul'ata adda addaa isin keessa jira waan ta'eef galtanii mari'attanii itti dabaluu dandeessu. Akka heedi paartiriitti garuu akka mana hojii walii galaatti kallattiiwwan armaan gadii qabateera maal hojjeta karoora waldaan dargaggoota saffii hojii gamtaa walii galaa magaalaa Finfinnee keessatti hojjechuuf karoorfate keessaa muraasa gabaa sanbataa hundeeffameera hundeessuun hojjechaa jiru caalmaatti fooyyessuu caalmaatti babal'isuu eenyuun isiniin please accept it. Kanaaf miseensa raabsaa simmintoo fi meeshaalee ijaarsa manneenii gabaa kana keessatti beekama magaalaa kana keessatti konistiraakshiniin hammam akka bal'ataa jiru daataa sardiin barbaachisu raabsaa bishaan dhugaatii qulqulluu magaalaa Finfinnee keessatti hammam barbaachisu diimaandii akkamiin akka jiru gaabbiin akkamiin akka jiru diimaandii sappilaayii hedduu gaabbiin akka jiru beekamaadha. Zayitii nyaataa sukkaara daakuu furnoo ruuzii mokoroonii paastaawwan adda addaa kana diimaandii hammamiitu magaalaa Finfinnee keessa akka jiru beekamaadha. Sanarratti hojjechuu fi ijaarsa mana jireenyaa miseensotaaf buraayyuutti ijaaru sololtaatti ijaaru caacootti ijaara jedhameen eegamu ijaarraa magaalaa Finfinnee keessattidha. Ijaarsi manneenii waliin miseensota humna addaa beekumsa addaa mul'ata addaa koomitimentii addaa nu barbaachisa. I'm sure as keessa namni 35 jabaannaan magaalaa Finfinnee keessatti waan guddaa hojjenna. Sateenii haasofnu miti. Please tokkummaa kana irratti jabeeffadhaa. Thank you very much. Xumureera baay'ee isin kabajnaa fayyaa ta'aa. የጨፌ ወጣቶች ሁለገብ ኃላፊነት ተወሰነው የህብረት ስራ ማህበር ጸሐፊ ነው። በጣም እየለፋ አለ ተብሎ የሚታሰበው ከትላልቅ አመራሮች እሱ ይጠቀሳል። ሙራስቱልን ቶታ ኬኛ ረቆን ቴክኒካ ደርቤ ንሙለቱ መላ ኖ ፈቲቱ ቸግማል ከሎ yes hirmaatonni sagantaa keenya sagantaa